የእንግሊዝ ፕሪሚየር ሊግን ካለንሳት አንፃር እናንሳ። ፕሪሚየር ሊጉ እንግዲህ በ38 ሳምንታት ጉዞ ውስጥ ካየናቸው አዝናኝ ጨዋታዎች መካከል ትናንትና በተለይ ፍጻሜውን ሲያገኝ አርሰናልም ከ22 ዓመት በኋላ የዋንጫው ባለቤት የሆነበትን ምሽት አይተናል ማለት ነው። አርሰናል ከ22 ዓመት በኋላ እንግዲህ ትግስትና ጽናት በኋላ ነው ዋንጫውን ማንሳት የቻለው። ለአርሰናል ደጋፊዎች እንኳን ደስ አላችሁ ማለት ፈልጋለሁ ማለት ነው። በሌላኛው ግን በተለይ ትልልቅ ድሎችን ያየንባቸው ምሽቶች ነበሩ። ከነዚህ ውስጥ በተለይ ብሩኖ ሚጌል ፌርናንዴስ 21 የጎል የሆኑ ኳሶችን አመቻችቶ በማቀበልም በሄነሪና ኬቨን ደብሮይና 20 አሲስቶች ተይዞ የነበረውን ቁጥር ያሻሻለበትና ሪካርዱን የብቻው ያደረገበትን ምሽት አይተናል ማለት ነው። እንግዲህ በመጨረሻው ጨዋታም አርሰናል በተለይ ክሪስታል ፓላስን 2-1 አሸንፎ ዋንጫውን የተረከበበትን አጋጣሚ አይተናል ማለት ነው። ከነዚህ በተለየ ግን ፔፕ ጋርዲዮላ በተለይ ከ10 ዓመታት የማንቸስተር ሲቲ ቆይታ በኋላም ሊጉን የተሰናበተበትን አጋጣሚ አይተናል። ከዚህ በተለየ ደግሞ መሐመድ ሳላህም ብዙ አይነክ ታሪክ የጻፈበትን ሊቨርፑል የተሰናበተበት አጋጣሚ ነበረ። ሲልቫና ጆን ስቶንስም በተለይ እንግዲህ ከማንቸስተር ሲቲ እንግዲህ ቆይታቸው ተጫዋቾቻቸውንም በተለይ ደጋፊዎቻቸውንም የተሰናበቱበትንም እጅግ በጣም ልብ የሚሰብር የሽኝት ፕሮግራም ያየንበት አጋጣሚ ነበር። ከመሐመድ ሳላ በተጨማሪም በተለይ አንድሬው ሮበርትሰን ሊቨርፑልም የተሰናበተበትንም አጋጣሚ አይተናል። ኬራን ትሪፔ ከኒውካስል ሲሰናበት ያየንበትንም አጋጣሚ አይተናል ማለት ነው። አርሰናል ግን በተለይ ትልቅ ስኬት ነው ማስመዝገብ የቻሉ እንግዲህ በተለይ ከ38ቱ ጨዋታዎች በ26ቱ ማሸነፍም የቻለበትን አጋጣሚ አይተናል ማለት ነው። እጅግ በጣም ትልቅ ስኬት እንደነበረው አይተናል ማለት ነው። ጥሩ ቁጥሮችንም ያስመዘገበበት አጋጣሚ ነበር። ከዚህ በተለየ ደግሞ እንግዲህ በተለይ ምንም ቀይ ካርድ ያላየበትንም አጋጣሚ አይተናል። ከዛ በተጨማሪ በተለይ ከሜዳ ውጭም ከትንሽ የተቆጠረበት ክለብም አርሰናል እንደነበረ እንግዲህ ያየንበትንም አጋጣሚ አይተናል ማለት ነው። እጅግ በጣም የሚደንቁ ቁጥሮችን አስመዝግቧል። ቀይ ካርድም በተለይ በዲሲፕሊን ምን ያክል የተዋጣላቸው እንደነበሩ አይተናል ማለት ነው። ባለፈው የውድድር ዓመት በተለይ በመጀመሪያዎቹ 8 ሳምንታት ብቻ ወደ 4 የሚደርሱ ቀይ ካርዶችን ተመልክተው ነበር። ዘንድሮ ግን በዲሲፕሊንም በሌሎች ቁጥሮችም አርሰናል እጅግ በጣም የተሻለ እንደነበረ ያየንበትን አጋጣሚ አይተናል ማለት ነው። እጅግ በጣም ጥሩ ቁጥሮችን አስመዝግቦ ነው የዋንጫው ባለቤት የሆነው። ከዚህ አንጻር ስናየው በተለይ በፕሪሚየር ሊጉ ታሪክ እንግዲህ ምንም ቀይ ካርድ ሳይመለከቱ ምንም ፔናልቲ ሳይሰጥባቸው ዋንጫውን ያነሱትም አርሰናል እንደሆኑ ያየንበት ምሽት ነበረ። በተለይ እንግዲህ ያየነው ማለት ነው። ከነዚህ በተጨማሪ ግን በተለይ ብሩኖ ሚጌል ፈርናንዴስ 21 አሲስቶችን ያስመዘገበበትና የቴሪ ሄንሪና የኬቨን ደብሮይናንም ሪካርድ ያሻሻለበት የውድድር ዓመት እንደሆነ አይተናል ማለት ነው። በተለይ እንግዲህ ማክስ ዶማን ከአርሰናልም በትንሽ እድሜው እንግዲህ በቀጥታ የተሰለፈበትና ትልቅ አስተዋጽኦ ያደረገበትም ዓመት እንደነበር አይተናል። 16 ዓመት ከ144 ቀኑ ነውና በዚህ ጨዋታም ትናንትናም በቀጥታ ተሰልፎ ያየንበት አጋጣሚ ነበርና በመጀመሪያው እንግዲህ 11 አሰላለፍ ውስጥ የተሰለፈ በእድሜ ትንሹም የፕሪሚየር ሊግ ተጫዋች እንደነበረ እንግዲህ ቁጥሮች ያሳያሉ ማለት ነው። ዴቪድ ራያም 19 ለእንግዲህ ክሊንሺት በማስመዝገብ ትልቅ አስተዋጽኦ ያደረገበት ምሽት ነበር። በተለይ ራያ እንግዲህ በእሱ ወደ አርሰናል ከመጣበት ዓመት ጀምሮ 3 ተከታታይ ዓመት የወርቅ ጓንቱንም የተረከበበትንም ምሽት ነበር ያየነው ማለት ነው። ከነዚህ ቁጥሮች ተነስተን በተለይ እንግዲህ ራያ ጥሩ በረኛ ወይም ደግሞ ግብ ጠባቂ ስለሆነ ብቻ አይደለም እነዚህን ቁጥሮች ማስመዝገብ የቻሉት። የአርሰናልን የመከላከል አቅም ስናይ ከሌሎች የፕሪሚየር ሊግ የመከላከል ስፍራዎች በተሻለ ስለሚከላከልና በጥራት እንግዲህ በተለይ ኳሶችን ክሊን ስለሚያደርጉ የተሻለ ቁጥሮችን አስመዝግቧል ማለት ይቻላል። ነገር ግን ተከላካዮቹም ጥሩ ስለሆኑ ብቻ አይደለም ራያ እነዚህን 19 የሚደርሱ ክሊንሺት ማስመዝገብ የቻሉ ወደ 0.78 የኤክስጂ በየጨዋታው ያስመዘግብ ነበረ በአመቱ በ38 ሳምንታት ውስጥ። በእነዚህ እንግዲህ ሳምንታት ውስጥ በተለይ ራያ ክሊን ያደረጋቸውና በተለይ ሴቭ ያደረጋቸው ኳሶችን በርካቶች ናቸውና ምንም አይቆጠርበትም ወይም ደግሞ ምንም አይሞከርበትም። ተጋላጭ አይደለም ማለት አይቻልም። ተከላካዮቹም ጥሩ ናቸው በእርግጥ። ነገር ግን የራያም ጠንካራ መሆንና ሴቭ ማድረግ ብቃቱ ተጨምሮበት በተለይ እንግዲህ ተከታታይ አመት እንግዲህ የወርቅ ጓንት ያሸነፈበትን ምሽት አይተናል ማለት ነው። ዘንድሮ በተለይ 18 ጨዋታዎችን በተከታታይ ሳይሸነፍ መጓዝ
በርንሞዝ የተለየ አመትን ነበር ያሳለፈው። 18 ጨዋታዎችን ሳይሸነፍ ተጉዟል። በተለይ እንግዲህ በርንሞዝ አሁን በአውሮፓ መድረክ የሚያሳትፈውን ቁጥር አግኝቷል ማለት ነው። ቀጣይ አመት የአውሮፓ ሊግ ተሳታፊ እንደሚሆን እንግዲህ ተረጋግጧል ማለት ነው። 18 ጨዋታዎችን ያልተሸነፈበት አጋጣሚ አለ። በተለይ መልኩ ደግሞ አስቶን ቪላም ተመሳሳይ የአውሮፓ ሊግ አሸናፊ እንደነበር ይታወሳል። ዘንድሮ ደግሞ 8 ተከታታይ ጨዋታዎችን በተከታታይ በማሸነፍም የፕሪሚየር ሊጉ የተሻለ ቁጥር ያስመዘገበው ክለብ እንደሆነ አይተናል ማለት ነው። ኤርሊንግ ሃላንድም በፕሪሚየር ሊጉ 27 ጎሎችን ያስቆጠረበት አመት ነበረ። ባለፈው አመት ሳላህ በመሃል ገብቶ ወሰደበት እንጂ እሱ ከመጣ በኋላም ተከታታይ እንግዲህ የፕሪሚየር ሊጉ ኮከብ ጎል አስቆጣሪ የሆነ ነው የሚገኘው። ብሩኖ ፈርናንዴዝ አስቀድሜ እንዳልኩት በተለይ እጅግ በጣም አስደናቂ ቁጥሮችን ነው ያስመዘገበ የሚገኘው። 21 አሲስቶችን አስመዝግቧል። ይሄ ከፕሪሚየር ሊጉ እንግዲህ በተለይ በፕሪሚየር ሊጉ ታሪክ 21 አሲስቶችን አስመዝግቦ የጨረሰ አንድም ተጫዋች የለም። ይሄም የተሻለ ቁጥሮችን እንዳስመዘገበ የሚነግረን ነው ማለት ነው። በተለይ ትናንትና ለዶርጉ ነበር አመቻችቶ ማቀበል የቻለውና ጎሉ በተለይ ሲቆጠር በዶርጉ መመዝገብ የለበትም ንክኪ ነበረውና በግብ ጠባቂው ወይም ደግሞ ኦን ጎል ተብሎ መመዝገብ አለበት። የብሩኖ ሚጌል ፈርናንዴዝ አሲስት መሰረዝ አለበት እያሉ የነበሩ አንዳንድ ቅሬታዎች ነበሩ። ነገር ግን ፕሪሚየር ሊጉ እንዳረጋገጠው ከሆነ ጎሉ በዶርጉ ተመዝግቧል፣ አሲስቱም በተለይ በፈርናንዴዝ ተመዝግቧልና የሚቀየር ነገር የለም እያለ የነበረበት አጋጣሚ ያለ ማለት ነው። ዴቪድ ራያ በተለይ ከ37 ጨዋታዎች 19 ክሊን ሺት ነው ማስጠበቅ የቻሉ። እንግዲህ ካየን በተለይ በአንዱ ጨዋታ ነው ያልተሰለፈው እንጂ በ37 ጨዋታዎችንም የተሰለፈበት አጋጣሚ ያለ ማለት ነው። ዘንድሮ በተለይ እንግዲህ 34 አመት ሞልቶት ሙሉ ጨዋታዎችንም የተሰለፈ ደግሞ ቨርጂል ቫን ዳይክ ከሊቨርፑል ሆኖ ያየንበትን አጋጣሚ አይተናል ማለት ነው። ይሄን በታሪክ ብቸኛው እንደሆነ ያየንበትንም አጋጣሚ አይተናል። በወጣት ተጫዋቾች ስር በተለይ ኒኮ ኦሪሊ ከማንቸስተር ሲቲ 21 አመቱ ላይ ነው የሚገኘው። የተጫዋችም በተለይ 8 የጎል አስተዋጽኦ ያደረገበት አጋጣሚ አለ። 34 ጨዋታዎችን ተጫውቷል። 8 ለጎል የሚሆኑ ኳሶችንም አስተዋጽኦ ያደረገበት አመት እንደነበር አይተናልና ከፕሪሚየር ሊጉ በተለይ በወጣቶች ዘርፍ እሱ ሆኖ እንግዲህ አሸናፊ የሆነበትን አመት አይተናል ማለት ነው። እንግዲህ እንደነዚህ አይነት ቁጥሮችን ያስመዘገቡበት አመት ነበረ። በተለይ ትልቁ በተለይ በሜዳ ላይ የማሸነፍ ታሪክም አርሰናል ሌዲስን 5-0 ሲያሸንፍ እንደነበረ ያየንበትና 9 ጎሎች የተቆጠሩበት ደግሞ ጨዋታ ፉላም ከማንቸስተር ሲቲ በተለይ 5-4 የተጠናቀቀው ጨዋታ ዲሴምበር 2 ላይ የተደረገው ጨዋታ እንደሆነ እንግዲህ በፕሪሚየር ሊጉ የተቆጠሩ ቁጥሮች ያሳያሉ ማለት ነው። ከሜዳ ውጭ በተለይ ከፍተኛ ጎሎች ተቆጥረው የተሸናነፉበት ጨዋታ ደግሞ በተለይ ሰንደርላንድ በኖቲንጋም ፎረስት 5-0 የተሸነፈበት ጨዋታ ነው። ይሄ እንኳን የቅርብ ጊዜ ትውስታ ስለሆነ አድማጮች የምታስታውሱትም አጋጣሚ ነው ብዬ ነው ማስበው። በሌሎች ጨዋታዎች በተለይ እንግዲህ እንደነዚህ አይነት ቁጥሮች ተመዝግበዋል። ፔፕ ጋርዲዮላ ግን ከማንቸስተር ሲቲ መውጣቱ ነገር እጅግ በጣም የሚያሳዝንም ነበር ማለት ነው። ለነገሩ በተለይ ሁሉንም ነገር ማድረግ የቻለ አሰልጣኝ ነው ማለት ይቻላል። 593 ጨዋታዎችን በሁሉም ውድድሮች ለማንቸስተር ሲቲ አድርጓል። 416 ጨዋታዎችን አሸንፏል። 80 አቻዎችን ነው ያወጣው። 97 ጨዋታዎችን ብቻ ተሸንፏል ማለት ነው ፔፕ ጋርዲዮላ። ይህንንም በንጻሪ ስናየው 70.3% የማሸነፍ ንጽጻሬ የነበረው ማለት ይቻላል። ይሄ ደግሞ ከሌሎች አሰልጣኞች በእጅጉ ለየት የሚያደርገውን ቁጥሮች ያስመዘገበበት አመት ነበር። 10 አመታትን ነው በፕሪሚየር ሊግ ማሳለፍ የቻለው። ከነዚህም በተለይ እንግዲህ ከ593 ጨዋታዎች 416 ማሸነፍ፣ 97 ብቻ መሸነፍ እጅግ በጣም የሚደንቅ ቁጥር ነው ማለት ነው። በእነዚህ በ593 ጨዋታዎች ደግሞ 1422 ጎሎችን በተቃራኒ እንግዲህ ተጋጣሚዎች ላይ ማስቆጠር ችሏል። በአቬሬጅ 2.4 ፐር ጌም ነው ማስቆጠር የቻለውና በእያንዳንዱ ጨዋታ ቢያንስ እንግዲህ በተለይ ከሁለት በላይ ጎሎችን ማስቆጠር የሚችል ቡድን ገንብቶ እንደነበር ያየንበትንም አጋጣሚ አንረሳ ማለት ነው። በእነዚህ አመታት እንግዲህ በማንቸስተር ሲቲ ቤት 20 ዋንጫዎችን አሳክቷል። ከ20ው ደግሞ በጣም የሚገርመው በፕሪሚየር ሊጉ 10 አመት ቆይቶ 6 የፕሪሚየር ሊግ ዋንጫዎችን ማሸነፍ ችሏል። 2017-18፣ 2018-19፣ 2021 እና 2021-22፣ 22-23 እና 23-24 በተለይ ለአራት ተከታታይ አመት ዋንጫውን ያነሳበትና በታሪክም በፕሪሚየር ሊጉ ታሪክ ብቸኛው አሰልጣኝ የሚያስብለውን ቁጥር ያስመዘገበበት አመት እንደነበረ ይታወሳል ማለት ነው። በፕሪሚየር ሊጉ ይህን ያክል ቁጥር ያስመዝግብ እንጂ
በሻምፒየንስ ሊጉን በተለይ የመጀመሪያው በማንቸስተር ሲቲ የእንግዲህ ሂስትሪ ውስጥም ብቸኛው ቻምፒየንስ ሊግን ማምጣት የቻለ አሰልጣኝ እንደነበር ያየንበት አጋጣሚ አለ። ኢንተር ሚላንን 1-0 በተለይ አሸንፈው 2022-23 የውድድር ዓመት ላይ የአውሮፓ ቻምፒየንስ ሊግ ዋንጫን ማንሳት እንደቻሉና በተለይ በፕሪሚየር ሊጉ በቆይባቸው ዓመታት ውስጥም 5 የፕሪሚየር ሊግ ዋንጫዎችን አሳክቶ እንደነበር ይታወሳል። ቻምፒየንስ ሊግ ከማንሳቱ በፊት በእነዚህ ዓመታት ፔፕ ጋርዲዮላ ሲታማበት የነበረው አንዱ ምክንያት ቻምፒየንስ ሊግ ማምጣት አልቻለም እና በቻምፒየንስ ሊግ የውድድር መድረክም ዋንጫ የማንሳት ታሪክ የለውም ተብሎ ሲወቀስ ነበር። እሱን ማስታገስ የቻለበትና በቆየባቸው ዓመታትም 6 የፕሪሚየር ሊግ ዋንጫዎችን አሳክቷል። በ10 ዓመት 6 የፕሪሚየር ሊግ ዋንጫ ማንሳት እንዲህ በቀላሉ የሚነገር እንዳልሆነ የምናይበት አጋጣሚ አለ። አርሰናል ለዚሁ 22 ዓመት ቆይቶ ያነሳው ዋንጫ ነው። ከዛ በፊት በተለይ 2019-20 ውድድር ዓመት ላይ ሊቨርፑል ከ30 ዓመታት ቆይታ በኋላ ነበር ዋንጫውን ማንሳት የቻለው። ሌሎችንም ታሪኮች መጥቀስ ይቻላል። በእነዚህ እንግዲህ ጠንካራ ተፎካካሪዎች በሚታይበት የእንግሊዝ ፕሪሚየር ሊግ 6 ዋንጫዎችን ማሳካት ቀልድ እንዳልሆነ የሚታወቅ ነው ማለት ነው። ኤፍ ኤ ካፕ 3 በተለይ ያነሳበትን አጋጣሚ አይተናል። በተለይ ሊግ ካፕ 5 ጊዜ ፔፕ ጋርዲዮላ እሱ ባሰለጠነባቸው ዘመናት አንስተዋል። የዓለም ክለቦች ዋንጫን ጭምር ያነሳበት አጋጣሚ አለ። የተለይ እንግዲህ የአሸናፊዎች አሸናፊ የአውሮፓ ሊግና የቻምፒየንስ ሊግ አሸናፊዎች ሲገናኙ የሚደረገው ጨዋታ ነው። ዩኤፋ ሱፐር ካፕንም ያነሳበት አጋጣሚ አለ ማለት ነው። ምንም ቀረው የሚባል ጨዋታዎችን ወይም ደግሞ ዋንጫዎችን እንግዲህ የሉም ማለት ነው። በፕሪሚየር ሊጉ ታሪክ 100 ፖይንቶችን ሰብስቦ ማለት ነጥቦችን ሰብስቦ እንግዲህ በተለይ የፕሪሚየር ሊጉንም ሪከርድ ሰባብሮ ያነሳበትን አጋጣሚ ያነረሳም ማለት ነው። 100 ነጥብ ሰብስቦ ዋንጫውን ያነሳ ከማንቸስተር ሲቲ ወይም ደግሞ ከፔፕ ጋርዲዮላ የአሰልጣኝነት ታሪክ ውጪ ሌላ አሰልጣኝ እንደሌለ እናውቃለን ማለት ነው። ሌላኛው በተለይ መሐመድ ሳላህ ከሊቨርፑል የሚወጣበትንም አጋጣሚ ስናይ ይሄኛው ተጫዋችም በተለይ እንደ ፔፕ ጋርዲዮላ ሁሉ የቀረው ዋንጫ እንደሌለና በርካታ ሪከርዶችን የሰባበረበት በሊቨርፑል እጅግ በጣም ደማቅ የህይወት ምዕራፍ ጉዞንም የጻፈበትንም አጋጣሚ ነው ያየንበትና በነበረባቸው 9 ዓመታት በተለይ እንግዲህ ወደ 257 ጎሎችን አስቆጥሯል። 93 አሲስቶችንም በ442 ጨዋታዎች ያስመዘገበበት ቁጥር አለ ማለት ነው። በእነዚህ ዓመታት ውስጥ ደግሞ በተለይ 4 ጊዜ የጎልደን ቡት ወይም ደግሞ የወርቅ ጫማም ያሸነፈበት አጋጣሚ አለ። ከ9 ዓመታት በተለይ በአራቱ የፕሪሚየር ሊጉ ከፍተኛ ጎል አስቆጣሪ ሆኖ ማጠናቀቅ ቀልድ እንዳልሆነ ይታወቃልና እሱ ግን ይህንን ማድረግ የቻለበትንም አጋጣሚ አይተናል ማለት ነው። በእነዚህ ዓመታት ውስጥ 3 ጊዜም በተለይ የፕሪሚየር ሊጉ ምርጥ የተባለበትን የዓመቱ ምርጥ የተባለበትንም አጋጣሚ አይተናል ማለት ነው። በተለይ እንግዲህ በሊቨርፑል ቆይተውም 255 በላይ ጎሎችን በተለይ በማስቆጠር በሊቨርፑል በተለይ ተጫዋቾች ታሪክም አንደኛ ላይ የተቀመጠው ያን ረሽ እንደሆነ ይታወቃል። 346 ጎሎችን አስቆጥሮ ሮጀር ሃንት 285 ጎሎችን አስቆጥሮ ነው የሚከተለው። መሐመድ ሳላህ 3ኛ ላይ ይመጣል እንግዲህ ከ255 ጎሎች በላይ እንግዲህ በማስቆጠርና በነበርባቸው 9 ዓመታት በተለይ የጻፈው ታሪክ በሌሎች ተጫዋቾች የሚደገም አይመስልና ከሌሎች አፍሪካውያን ተጫዋቾችም እንደዚህ አይነት ነገር ማይጠበቅ የሆነ አመት ነው ያሳለፈው ማለት ነው። ትናንትና በተለይ በመጨረሻው በስንብቱ ጨዋታም 92 አሲስቶችን አስመዝግቦ ከጀራርድ ጋር እኩል እንደነበሩ ይታወቃልና ትናንት በተለይ ያስመዘገባት አሲስት በተለይ ሪካርዱን እንዲሰብረው የሚያደረገበት አጋጣሚ ያለና በፕሪሚየር ሊጉ በሊቨርፑል እንግዲህ ቆይታ እጅግ በጣም የሚደንቅ አመት ነው ማሳለፍ የቻለውና ማይደገሙ ቁጥሮችን አስመዝግቧል ማለት ነው። በግሉ እንግዲህ እንዳልኩት በተለይ በመጣበት አመት ከሮማ ወደ ሊቨርፑል በተዘዋወረበት አመት 2017-18 ወደ 32 ጎሎችን ነው አስቆጥሮ የጨረሰው። የፒኤፍኤ አዋርድን 3 ጊዜ በመሸለምም ሪካርዱ በሱ ላይ እንደሆነ የሚታወቅ ነውና ከሊቨርፑል ሲሰናበት እጅግ በጣም በደጋፊዎች ልብም የማይረሳ ተጫዋች ሆኖ ማለፍ የቻለው ማለት ነው። ሌላኛው ተጫዋች በተለይ በርናርዶ ሲሊቫ ነው። ሲሊቫም እንደ ፔፕ ጋርዲዮላ ሁሉ ከማንቸስተር ሲቲ መውጣቱ የተረጋገጠበት አጋጣሚ ተፈጥሯል ማለት ነው። 450 ጨዋታዎችን ለማንቸስተር ሲቲ አድርጓል። 76 ጎሎችን አስቆጥሮ 75 ለጎል የሚሆኑ ኳሶችን አመቻችቶ ያቀበለበትንም አመት ነው ያሳለፈው። እንደ ፔፕ ጋርዲዮላ ሁሉ ይሄ ቀረው የምንለው ዋንጫ የለም። ልክ እንደሱ
በርካታ ዋንጫዎችን የቻምፒየንስ ሊግ 6 ጊዜ ፕሪሚየር ሊጉም አሸናፊ እንደነበር ይታወቃልና ከነዚህ እንግዲህ ትልልቅ ተጫዋቾችን በትናንትናው ምሽት ያጣንበትንም አጋጣሚ ነው ማየት የሚቻለው። ሌላኛው በተለይ እንግዲህ ስናነሳ አንዲ ሮበርትሰንም መርሳት አይገባም። በ378 ጨዋታዎች 69 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። ይህንን ስንል ምናልባት ወይ አጥቂ አይደለም አማካኝም አይደለም የተጫዋች 14 ጎሎችን አስቆጥሮ 69 አሲስቶችን አስመዝግቧል። ይሄ በተከላካዮች የሚደፈር የሚመስል ቁጥር አይደለም። በተለይ የርገን ክሎፕ የእንግሊዝን እግር ኳስ ቀይሮታል ተብሎ በተለይ ከሚሞገስበትና ከሚደነቅበት አንዱ ምክንያትም ፉልባኮችን የቀየረበትና ለጎል የሚሆኑ ኳሶችን አመቻችቶ በማቀበል የተለየ አስተዋጽኦ እንዲያደርጉ ያደረገበትንም አጋጣሚ እናውቃለን ማለት ነው። ትሬንት አሌክሳንደር-አርኖልድና አንዲ ሮበርትሰንን እንዴት ቀይሯቸው እንደነበረ የሚታወቅ ነው። ሌላኛው በተለይ ጆን ስቶንስም ከማንቸስተር ሲቲ እንግዲህ መውጣቱ የተረጋገጠበትን አመት ነው ያሳለፈው ማለት ነው። ሌላኛው ኬራን ትሪፒም ከኒውካስትል መውጣቱ የተረጋገጠበትን አጋጣሚ አይተናልና በቀሪ በተለይ እንግዲህ ሳምንታት ውስጥ ትልልቅ አሰልጣኞች ትልልቅ ተጫዋቾች ከፕሪሚየር ሊጉ መውጣታቸው የሚረጋገጥበትን ሁኔታ እንግዲህ የሚፈጠር ነው የሚሆነው። ለዚህኛው ግን በተለይ ትናንትና ካየናቸው እጅግ በጣም በአንድ በኩል አርሰናል ቻምፒዮን መሆኑ የሚያስደስት ነበር። ነገር ግን የነ ፔፕ ጋርዲዮላ የነ ሙሐመድ ሳላህ መውጣትም ፕሪሚየር ሊጉ በሙሉ የሚናፍቃቸው አሰልጣኝና ተጫዋቾች እንደነበሩ ይታወቃልና እነዚህ የወጡበት አጋጣሚ ያለ ማለት ነው። አድማጮች ምናልባት ሰዓት ገደበን እንጂ ሌሎችንም ነገሮች ማንሳት ይቻል ነበር። እስካሁን እንግዲህ ቆይታ ያደረኩት እኔ በእውቀቱ ይደግ ነበርኩኝ። በቴክኒክ ቁጥጥሩ በተለይ ግርማ መኮንን እናንተን ከኛ ጋር በጥራት እንግዲህ እንዲደርስ በማድረግ ቆይታ አድርጓል ማለት ነው። ቀጣይ አርብ ስንመጣ ሌሎች ስፖርታዊ ጉዳዮችን ይዘን እስከምንመለስ ጤና ይስጥልን። ቻው።